ዶክተሮች የማይነግራችሁ ነገሮች ሆድ ስብ ለማጥፋት ቁልፍ የሆነው ሚስጥር ዛሬ ይፋ ይሆናል። የአካል ብቃት እንቅስቃሴ ብቻውን ለምን እንደማይረዳችሁ እና እውነተኛ መንስኤው ምን እንደሆነ ዛሬ በዝርዝር አሳያችኋለሁ እና ቦርጭ ለማጥፋት የሚያስችል ሳይንሳዊ መሰረት ያለው እና በቀላሉ ልንጀምር የምንችለውን ለውጥ ጉዞ እናሳያችኋለን። እስከ መጨረሻው ይከታተሉን። ብዙ ጊዜ ስንሳሳት የሚታየን ስፖርት በመስራት ብቻ ቦርጭ ይጠፋል ብለን በማሰብ ነው። ስፖርት አስፈላጊ ነው፣ ነገር ግን ዋነኛ ቁልፍ ኢንሱሊን ነው። ሰውነታችን ኢንሱሊን መቋቋም ውስጥ ሲገባ የሆድ አካባቢ እንደ ፋብሪካ ስብ ማከማቸት ይጀምራል። ስለዚህ ዛሬ የምናየው እቅድ ለምግብ ሳይሆን ሆርሞን ሚዛን ቅድሚያ የሚሰጥ ነው። የዛሬው እቅድ 3 ዋና ነገሮች አሉት። አንደኛ፣ ጊዜ ገደብ ያለው አመጋገብ፣ ሁለተኛ፣ ኢንሱሊን ስሜትን የሚጨምሩ መጠጦች፣ ሶስተኛ፣ ከፍተኛ ውጤት ያለው እንቅስቃሴ። በዚህ ክፍል ውስጥ የምንጀምረው በመጀመሪያ መሰረታዊ እርምጃ ነው። ይህም 16/8 ጾም ነው። 16 ሰዓታት የሰውነት ስብ እንዲቃጠል መፍቀድ አለብን እና 8 ሰዓታት ውስጥ ብቻ ምግብ መመገብ። ይሄ ዘዴ የኢንሱሊን ደረጃ በከፍተኛ ሁኔታ ዝቅ ያደርገዋል። ይህም ሰውነታችንን ስር የማቃጠያ ማሽን እንዲነቃቃ ያደርገዋል። አሁን የ16 ሰዓታት ጾም ከጀመርን በኋላ በዛች በ8 ሰዓት ውስጥ የምንመገበውን ጊዜ የምንመርጠው ምግቦች አጠቃላይ ለውጥ ዋስትና ናቸው። ብዙዎች የምንሳሳተው ካሎሪ ብቻ በማለት ነው። አሁን ግን የምንመለከተው ኢንሱሊን የሚቀሰቅሱ ምግቦች ናቸው። ሳህናችሁን ለ3 ክፈሉት። ግማሹን 50% በአረንጓዴ ቅጠላማ አትክልቶች ይሙሉት። እነሱም ጎመን፣ ሰላጣ። እነዚህ በፋይበር የበለጸጉ ስለሆኑ ኢንሱሊን መጠኑን በደም ውስጥ አርግተው ይይዙታል። ሩቡን 25% ጥራት ያለው ፕሮቲን። እነሱም እንቁላል፣ አሳ፣ ስጋ ወይም ጥራጥሬ። ፕሮቲን የጡንቻችንን ግንባታ ከማድረጉ በላይ ረጅም ላለ ጊዜ ጥጋብ ስሜት እንዲሰማን ያደርጋል። የቀረው ሩቡ 25%ቱን ካርቦሃይድሬት እንደ ስኳር፣ ድንች፣ አጃ ወይም ኦትስ እንጠቀማለን። ስለ ምግብ ካወራን በኋላ ሂደቱን የሚያፋጥኑ ተፈጥሯዊ መጠጦች ማዘጋጀት አለብን። ጠዋት ከባዶ ሆድ የሚጠጣ ሎሚ ውሃ ጉልበትን ሥራ ያቀላጥፋል። ስብ ማቃጠል ብቃታችንን ይጨምራል። ከምግብ በፊት 1 የሾርባ ማንኪያ አፕል ሳይደር ቪኒጋር በውሃ ቀላቅሎ መጠጣት ደግሞም ከምግብ በኋላ የሚመጣውን የኢንሱሊን ጭማሪ በከፍተኛ ሁኔታ ይገታዋል። ያስተውሉ፣ እነዚህ መጠጦች ውስጥ ስኳር ወይም ማር በፍጹም መጨመር የለበትም። በእነዚህ ቀናት ውስጥ ጠላቶቻችሁን ማየት አለባችሁ። እነሱም ነጭ ዳቦ፣ ፓስታ፣ ሩዝ እና ጣፋጮች፣ ለስላሳዎች። እነዚህ ምግቦች ኢንሱሊንን ከፍተኛ እንዲሆን ያደርጉታል። ሰውነታችሁ ስብ በማከማቸት ሞድ ላይ እንዲቆይ የሚያደርጉ እነዚህ ናቸው። ለጊዜው እነዚህ ምግቦች ብንተዋቸው ውጤቱ በአጭር ጊዜ ውስጥ በሆዳችሁ ላይ ማየት ትጀምራላችሁ። አሁን ወደ ስፖርት እንመጣለን። ብዙ ሰው ቦርጭ ለማጥፋት ሆድ የሚሰራ ስፖርት ብቻ መስራት አለብኝ ብሎ ያስባል። ነገር ግን ሆድ ስብ በሆርሞን የሚመጣ ከሆነ መፍትሄው ሆርሞን የሚያስተካክሉ ስፖርቶች መሆን አለበት። ተመራጭ የሚሆነው ሃይ ኢንቴንሽን ኢንተርቫል ትሬኒንግ ነው። ይሄ ማለት ለምሳሌ 30 ሰከንድ በከፍተኛ ፍጥነት መሮጥ፣ ከዚያም 60 ሰከንድ ቀስ ብሎ መራመድ። ይሄ ለ15 ደቂቃ ብቻ ማድረጋችሁን ለሰዓታት ከምትሮጡት መደበኛ ስፖርት የበለጠ የሆድ ስብን ለማቃጠል እና የእድገት ሆርሞን ለማነቃቃት ይረዳል። ከዚህ ጎን ለጎን ጡንቻችሁን የሚያጠነክሩ የጥንካሬ ስፖርቶች ያክሉበት። ጡንቻ ማለት ስብን የሚበላ ሞተር ነው። ጡንቻችሁን ባጠነከራችሁት ቁጥር እረፍት ላይ በሆናችሁበት ሰዓት እንኳን ሰውነታችሁ ስብ ያቃጥላል። መጨረሻ እና እጅግ ወሳኝ ነጥብ እንቅልፍ ነው። እንቅልፍ ማጣት በራሱ ለሰውነት ትልቅ ጭንቀት ነው። ይሄ ደግሞ
ኮርቲሳል የተባለውን ሆርሞን ከፍተኛ ያደርጓል። ኮርቲሳል ደግሞ ስብን በተለይም በሆድ አካባቢ እንዲከማች ያደርጋል። በቂ እንቅልፍ ካልተኛን ረሃብ ሆርሞን ይጨምራል። ይህም በማግስቱ ጣፋጭ ነገሮችን እንዲያምሩን ያደርጋል። ጥራት ላለው እንቅልፍ ከመተኛታችን 1 ሰዓታት በፊት ስልክ እና ኮምፒውተር ማስቀመጥ። የመኝታ ክፍሎችን ጨለማ፣ ቀዝቃዛ አድርጉት። እንቅልፍ ቅንጦት ሳይሆን ስብን የማቃጠል ሥራውን በበቂ ለመስራት የሰውነታችንን አስፈላጊ መሳሪያ ነው። ውድ ተመልካቾቻችን ይሄ ለውጥ ጉዞ ለ2 ሳምንታት በጽናት ብትከታተሉት የሰውነታችሁ በራሱ ስብ ማቃጠል ይጀምራል። ያስታውሱ፣ ቦርጭ በአንድ ቀን እንዳልመጣው በአንድ ቀን አይጠፋም። ነገር ግን በትክክለኛው መንገድ ካካሄዳችሁት ውጤቱ የማይቀር ነው። ዛሬውኑ ይጀምሩት። ሰውነታችሁን ስታከብሩት እሱ በጤና ይመልስናችኋል። ቪዲዮን ከወደዳችሁት ላይክ በማድረግ እና ለሌሎች በማጋራት የለውጥ አካል ይሁኑ። ሰላም ለእናንተ ይሁን።